አንድ ሴት ልጅ ካሜራ ከፍታ እምብርቷን እያሳየች መደነስ ከቻለች፣ ወንድን ለማማለል ቂጧን ማወዛወዝ ከቻለች በትክክለኛው በሪል ላይፍ ሄ እንዴት ነሽ? አዲስ አበባ የት አካባቢ ነው የምትኖሪው? አያት። ብቻሽን ነው የምትኖሪው? ከቤተሰብ ከፋሚሊ ጋር። በ28 ዓመትሽ? አይ ነው እነሱ እኔ ጋር ሙሉ አድርገው ነው እንጂ እኔ ብቻዬን ነበር ነው። አሁን አንቺ የራስሽን ውሳኔ መወሰን አትችይማ? እችላለሁ። ለምሳሌ ለትንሽ ጊዜ ነው አክቹሊ። ዛሬ ወጥተሽ መጠጣት ቢያምርሽ ትጠጫለሽ ወይ ደግሞ ትዝናኛለሽ? አዎ። እሺ ከቤትሽ መውጣት ትችያለሽ አሁን? እችላለሁ። ኦኬ እስቲ ሱቅ ሂጂና አሳይኝ። ለምን ማለት ይሄ አጠገቤ ጋር ሱቅ የለም። አዎ ምን አለ መሰለሽ ነው ከቤተሰብ ጋር ነበር የምኖረው፣ ግን ከቤተሰብ ጋር ስትኖሪ በጣም ሰነፍ ትሆኛለሽ። ለራስሽ እንትን የምትይው ታይም አይኖርሽም። እና እኔ አሁን ከቤተሰብ ጋር ስኖር እኔም እንዳንቺ ነበርኩኝ። በዚህ ሰዓት ላይ ምናምን አሳቅጄ ምናምን ነው የምወጣው። አሁን ግን አይ ነው እኔ እንደዛ አይደለም። የገባሁት ራሱ ቅርብ ሰዓት ነው። ኦ ስለዚህ መውጣት ትችያለሽ? ያ ኤኒ ታይም እችላለሁ። እንደዛ አይደለም። የራሴን የግለኝ ስራ ነው የምሰራው። ኦ ስለዚህ አሁን መውጣት ትችያለሽ? እራት ልጋብዝሽ? አዎ እችላለሁ፣ ግን አሁን እራት መብላት አልፈልግም። መውጣት ኦልሬዲ በልቻለሁ። ኦኬ ችግር የለም። ወይን እንጠጣለን። አልጠጣም። ጴንጤ ነሽ? አይ ግን አልጠጣም። ያው ድራፍትስ? ድራፍት እንደውም አልወድም፣ ወይን ይሻለኛል። እውነት? አማሩላስ? ወይን ብቻ ነው የምጠጪው? ወይንና ጃክ ዳንኤል። ዴፊኒትሊ ድንግል አይደለሽም? አይደለሁም። ያስታውቅ። ምን ነው? አይ ምንም ወደዚህ ነው። እና ኢኖሪ ምን ማድረግ ያስደስትሻል? በምን አይነት ጉዳይ? የሚያዝናናኝ ነው ወይንስ ምን? የሚያዝናናሽ እንደ ሰው ይሄ ነገር ምን ያዝናናሻል? ከጓደኞቼ ጋር መዝናናት፣ ፊልም ማየት፣ መተኛት። ምን አይነት ፊልም ነው የምታየው? አሁን ላይ እንኳን አይደለም፣ በፊት ላይ ስኩል ላይፍ ነገር ሲሪየስ ፊልሞች እወዳለሁ። ኦል አሜሪካንስ ምናምን? ኦል አሜሪካንስ አላየሁት። ላይክ ኩዊን ኦፍ ዘ ሳውዝ አይነት ሙቪ ያለ አይደለ? ይሄ ድራግ ዲለር አይነት ያለበት ወር ይሄ ሰስፔንስ የሆነ ነገር ምናምን ደስ ይለኛል። ዩፎሪያን አይተሽዋል? አላየሁትም። ቲን ወልፍ አይቼዋለሁ። ቫምፓየር ዲያሪስ ኦብቪየስሊ አይቼዋለሁ። ቫምፓየር ዲያሪስ ሲዝን 1 ኤፒሶድ 10 ላይ ታስታውሻለሽ? ኧረ በስመ አብ በጣም ነው ታይም እኮ ምን ሆነ ነው ተማሪ እያለሁ ምናምን ሃይ ስኩል እያለሁ ምናምን ያየሁት። ሲዝን 1 ኤፒሶድ 10 ላይ ያለውን ነገር እንድንደግመው ፈልጋለሁ እኔና አንቺ። ምንድነው? እንድንሰራው ሊያውና እስቲ ሪማይንድ አድርጌ። አሁን ነው ሪሰንትሊ ነው ያየው እንዴ አንተ? አይ ቆይቻለሁ። የዛሬ 12 ዓመት እንዴት ሪማይንድ አደረከው? ማይረሳ ሲን ስለሆነ ነው። ያ ሜቢ ሊሆን ይችላል። አይ በጣም ነው ታይም ነው ኦልሬዲ እንጃስ ማም 10 ምናምን ዓመት ያወራው ፊልሙ ራሱ ያልፋል። ፊልሙ 15 ዓመት ያልፋል። እሺ 30 reasons why አይተሽዋል? አላየሁትም። ምንድን ነው ያየሽው ታዲያ? እኔ ካያቸው ሲሪየስ ነው። ጂኒ ኤንድ ጆርጂያን አይተሽዋል? ፓወር አይቼዋለሁ። አላየሁትም። ፓወር ታዲያ የስኩል ላይፍ ፕሮግራም ነው የፊልም ነው እንዴ? ኖ በፊት እኮ ነው ያልኩህ። ከስኩል ላይፍ ይሄ ሚኒ ሲሪየሶች እኮ ነው የማየው። ይሄ 3 ኤፒሶድ ምናምን ያላቸው አለ አይደለም? ሎንግ ሳይሆኑ
ይሄ ኪሲንግ ቦዝ አፍተር ምናምን አይነቶች ሚኒ የሆኑ ሲሪሶች ማለት ነው። 3-4 ምናምን ኤፒሶድ ያለው ኪሲንግ ቦዝን ሶስቱንም ነው ያየሽ? ምን ኪሲንግ ቦዝ? አዎ 365 ዴይስ አላየሽ? ሀፋይቻለሁ። ረጨሽ? አልጨረስኩም ግን ተደሰትሽ? ያ ማለት አሪፍ ፊልም ነው፣ ደስ ይላል። የአክተሮቹ በጣም ኪዩት ስለሆኑ ታዲያ ኢትዮጵያ ውስጥ ጠለፋ ይቀር የምትሉት ለምንድን ነው? ሴቶች እንደዚህ አይነት ፊልም ታያላችሁ። ብዙ ፌሚኒስቶችም ስላየው ነው 365 ዴይስን ለሀጭ በለሀጭ ሆነው እስኪረጩ ያዩና ከዛን እዚህ የሆነ ችግር ሲ አትልከፉ። ጠለፋ ይቀር ማለት ምን አይነት ጠለፋ? የእነሱ ጠለፋ እኮ እንደኛ ጋር አይደለማ፣ ያሱኛው ማለት ነው የሙቪው። ስለዚህ ሊትራሊ እቃ ናችሁ ማለት ነው። ገንዘብና ሻል ያለ ቦታ ስላስቀመጣት ኖርማል ነው። ኖ እንደዛ ሳይሆን የኛ ሀገር ጠለፋ በጣም እንትን ናቸው። ልጆቹ ትንሽ ናቸው ሴቶቹ ማለት ሴክስ ኤክስፒሪየንስ የላቸውም። ምንም የሚያውቁት ነገር የለም። አይደለም ስለ ሴክስ ሲያውቁ ሪሌሽንሺፕ ምን እንደሆነ ሳያውቁ ነው የሚጠለፉት። ገና በጣም ቲኔጀር ሆነው ማለት ነው አይደል? መቼስ ገጠሩ ኤሪያ ላይ ነው እንጂ ከተማው ላይ ጠለፋ የለም። አንድ ጥያቄ ልጠይቅሽ። እሺ። ጠለፋን እያበረታታው አይደለም። በዚህ አጋጣሚ ማንኛውም ሴት ከማትወደው ወንድ ጋር መሆን አለባት ብዬ የማስብ አይነት ሰው አይደለም። ጠለፋ ጎጂ ባህል እንደሆነ ማምናለሁ። ግን የእናንተ አንዳንድ ሁኔታ ስለሚያስቀኝ ነው። ከሚያስቀኝ መካከል ገጠር አካባቢ አንድ 18 ዓመት ያልሞላ ልጅ 17-16 የሆናት ልጅ በጣም ሮንግ ቢሆንም የሌላ ቤተሰብ መጥቶ ጥሎሽ ሲጥል ወይ ምናምን ቤተሰብ ሲደራት ምናምን ያለ እድሜ ጋብቻ ምናምን ይባላል። ልክ ነው መባልም አለበት። ልጅቷ እስካልፈለገች ድረስ ቤተሰብ ተዋውሎ ማጋባት የለበትም። እዚህ ግን 18 ያልሞላቸው የሃይስኩል ልጆች ከሽማግሌ ጋር ሲተኙ፣ ከሀብታም ጋር የትም ሲወጡ፣ ብር ሲያገኙ፣ ገላቸውን ሸጠው የሆነ ነገር ሲያመጡና ሰው ሲቆጣቸው ምን አገባችሁ ሄር ቦዲ ሄር ቾይስ ብላችሁ ትከራከራላችሁ። አልከራከርም። ምን ቶታሊ ማለት ማማ ሰው ነኝ ባይዚ የሚከራከሩ አሉ ብዙ። ምን አገባችሁ ይፈልጋል ማለት ነው። በጣም ሮንግ ነው ባይዚ። እኔ አይደለም ቲኔጀር ሆኖ ትልቅ ሆኖ ለራሱ ይሄ ለብሩ ምናምን ብለው ወንድን ቀርበው ከወንድ ጋር ምንም አይነት ነገር የሚያደርግ ሴት ቶታሊ በማይንዳቸው እያሰቡ ነው ብዬ አልስማማም። ምክንያቱም ሙሉ ጤነኛ ከሆነች አንድ ሴት መስራት ትችላለች። የግድ ፋንሲ የሆነ መኪና ላይኖር ይችላል፣ ቤት ላይኖር ይችላል። ግን ጤነኛ ከሆንክ ሰርተ ገንዘብ ሜክ ታደርጋለች። እኔ በመስራትና ገንዘብ ሜክ በማድረግ በራሴ በመኖር ነው ማምነው። ለዛ አልስማማም ያን ሀሳብ ማለት ነው። ፕላስ እነሱ ቲኔጀር ናቸው፣ እንትን አይደሉም፣ ማቹርድ አይደለም፣ ጭንቅላታቸው ገና ናቸው። በብልጭጭ ተገተታለው ነው ወደዛ ነገር ሙቭ ያደረጉት። መቼስ ያ ሰውዬ ወይ ብር ሰጥቷት ኦር መኪናውን አይታ ሳምቲንግ ነው እንጂ ከዛ ሰውዬ ፍቅር ይዞት አይደለማ። አዲስ አበባ ቤት ምናምን ወይ እንደዚህ መጠጥ ቤት ሄደሽ ታውቂያለሽ? ፍሬንድ ምናምን እኮ ነበረኝ ተጨምሮ በዚህ መቼስ ስናን አለው ክለብም ወጣለሁ ከፍሬንዶች ለብስ ቶጫ አታዝኝም? በጣም ህፃናት ልጆች በጣም ሴቶች ገና እንዴ ልበልሽ ገና እኔ ነኝ ጨለ በጣም አዝናለሁ ማለት ሾክ ዱላ አድርጌ ነው። አዎ ሱሪ ያስጠብበው ሱሪ የሰፋቸው ልጆች ይሄን ዊድ እያጨሱ ከዛም በኋላ ከአቅማቸው በላይ ብዙዎቹ የሚወርደው ቦትል ይበልጣቸዋል ኪሎ። አይ ነው እሱ አይነት ከዛ ምንድን ነው የምትሉት እናንተ? ላይ ኪዊን ትላላችሁ ኮሜንት ላይ እኩር ከዛን እቺ የሌት የሌት ምልክት ገና ልጅቷ እኮ 18 ዓመት ሳይሞላት እኮ ሸሌነት ሲስተርሁድ ፕራውድ ኦፍ ዩ ያ እኔ ባይዚ ቱ ቢ ሆነስ ካንተ አይዲያ ጋር እስማማለሁ። አሁን ይሄን ነገር እኔ ቶታሊ አልቀበልም። ዩ አር ራይት ባይዚ 18 ዓመት ስለሞላት ብቻ ሳይሆን አልፏት እንኳን ቢሆን ነው ኢፍ እንኳን 20 ቤት እንኳን ሆና ሪል ላቭ ኦር ሪሌሽንሺፕ ውስጥ ካለችው ቦይፍሬንዷ ጋር ኦር ብቻ በቃ አይደለ ከሆነው ጋር ሲሆን ይሻላል እንጂ ለሆነ ቤኔፊት ብለ ሲሆን ደስ አይልም። እኔ እንደኔ ፐርሰናሊ ከጠየቀኝ እኔ ቶታሊ አልቀበልም እንደዚህ አይነት ሀሳብ።
ቲክቶክ ላይ ካጋጠመኝ አንድ ነገር ልንገርሽ። ልጅቷ በጣም ቆንጆዬ ናት እና በቃ ትልቅ ሴት ነው። እኔ አሁን ቢሆን 18 ዓመት ያልሞላቸው ሰዎች እንዲያዩኝ አልፈልግም፣ ማግኘትም ማየትም አልፈልግም። ቆንጆዬ ናት፣ ቀይ ናት፣ ታምራለች። ኮሜንቷ ታዩ፣ እዚህ ቪዲዮቿ በጣም ነው ቫይራል የሚወጡት። ላይክ ብዙ ኤክስፒሪየንስ ያላት ነው የሚመስለው። አደናነሷ፣ ሪፖስት የምታደርጋቸው ነገሮች በተለይ ከሴክስ ጋር የተገናኙ ናቸው። በቃ የሆነች በአንቺ እድሜ ወይ ምናምን እንዳንቺ ባንተውን አንቺ 28 ነሽ 21 ዓመት ምናምን የሞላት ነው የሚመስለኝ። ያው ሰውነን ሁላችንም የሆነ ሙቭ ማድረጋችን አይቀርም። እኔ በቃ በልኳና ሰውነቷ ቫይባ ስለተመቸኝ ነው ሪፖስት የምታደርገው ነው። አገኘኋት። አብረን 30 ደቂቃ አልቆየንም። ወደ ቤት ሄድኩኝ። ከዛ በኋላ ደውዬላትም ቴክስት አድርጌላትም አላውቅም። ማራብን ለምን? ገና 16 ዓመቷ ነው። 9ኛ ክፍል ተማሪ ናት። ሪሊ? እና በጣም እዚህ በቃ መቀርባቸው ሴቶች ምናምን ትልቅ ናቸው ብዬ ማስባቸው ለሷ ኮሜንት የሚሰጡት ኮሜንት ምናምን በጣም እንደ ትልቅ ሰው ነው የመሰለች። እና ለወንዶችም የምነግራችሁ ነገር እድሜ ሳትጠይቁ ምን ሳትሉ አታገኙም፣ ቀጠሮም አትወጡ። እና ምን ያህል ይሄ የሴቶች መብት ወይ ደግሞ ሴቶች ነፃነት ተብሎ መከራከሪያ ፖይንት ምን ያህል ቲኔጀር ሴቶችን ያለ እድሜያቸው እንደደረሰ አክት እንዲያደርጉ በራስሽ ሰውነት ራስሽ መወሰን ትችያለሽ የሚለው ነገር ምን ያህል እነሱን በመጥፎ ነገር ተጽዕኖ አድርጎ እንዴት እንደሚመራቸው ማሳያ ነው። እና የገጠሩ ላይ ብቻ ሳይሆን መበርታት ያለባችሁ እዚህ ከተማ ላይ የተሳሳተ አስተሳሰብ ግን እዚህ ደግሞ ከተማው ላይ ማን እንደሆነ ታውቃለህ? የመጀመሪያው ጥፋተኛ ፋሚሊ ነው። ፋሚሊ ልጁ ኦር ልጅቷ የት እንደምትውል ከማን ጋር እንደምትውል እንደምታረግ ፎሎ ቢያደርግ። ምክንያቱም 16 ዓመት በፋሚሊ ኮንትሮል ውስጥ ነው ያሉት አይደል? 18ም ሞልታ ፋሚሊ ጋር የምትሆነው መቼስ እኛ ሀገር አሁን ካምፓስ ምናምን የምትገባው 20 ቤት ነው አይደል? ሶ 18 ዓመት ወይ 19 ምናምን ላይ ነው ግቢ የምንገባው አይደል? እንደዛ ከሆነ ሃይ ስኩል ምናምን ተማሪ ናቸው አብዛኞቹ። እንደውም ባለፈው እያወራን ከሲስተር ልጅ ጋር 12 ናት እና እሷ አሁን ስትነግረኝ እሷ እንኳን ሰርፕራይዝ ሆና ነው የምትነግረኝ። 5ኛ ክፍል ምናምን ያሉ ልጆች የሚያደርጉትን እየነገረች ነበርና በጣም ነው በቃ ሰርፕራይዝ የሆንኩት ማለት ነው። ሶ ይሄን ነገር ፋሚሊ ከዛ ትምህርት ቤት በደንብ ቢሰራበት አሪፍ የሚሆን ይመስለኛል፣ እንደኔ ማለት ነው። እኔ ቀን ስራ ሰራለሁ እና ስራ ሌሊት 11 ሰዓት ገብቼ 8 ሰዓት መውጣበት ስራ ነው እና በጣም ይደክመኛል። እና ከሰዓት ስገባ ተኛለሁ። ከቤትም መውጣ አይነት ሰው አይደለሁም። የ3 ሰዓት ምናምን አፓረጋለሁ። 9 ሰዓት ተኝቼ እስከ 12 ሰዓት ምናምን ተኛለሁ። እና በጣም የሚገርመኝ ፋሚሊ ካልሹ ነገር እዚህ ቲክቶክ ላይ ፌመስ 2 ተማቾች አሉ። ኦኬ እኔ ትልቅ እንደሆኑ ነበር ማስበው። ታናሽና ታላቅ ናቸው። ላይቭ ይገባሉ። እኔም ላይቭ ስለምገባ ምን ያህል እንደሚያደክም ስለማቅ ነው። እኔ እስከወጣ እስከ 9 ሰዓት ምናምን አሉ፣ 8 ሰዓት ምናምን ይወጣ አሉ። ጠዋት ግን ሃይ ስኩል ተማሪ ናቸው። አይ ቲንክ ታናሽየዋ 10ኛ ክፍል ታላቅየዋ 12ኛ መሰለች። እንዴት ነው የሚችሉት? ፋሚሊስ እንዴት ስልካችሁን አስቀምጡ እንዴት አይላቸውም እላለሁ። እዚህ ቲክቶክ ላይ የምታዩን ታዩ። እዚህ የሚወራው ደርቲ ስታፍ አለ። የሆነ ሰው ደግሞ እስከከፈለብሽ ድረስ የሆነ ነገር ይፈልጋል። የማንም አይክደው ነገር ነው። እዚህ ጋር መጥቶ ከስተወሰነ ትንሽ ሰው ነው መዝናናቱን የሚያስበው፣ መስጠቱን፣ ገንዘቡን። እያንዳንዱ ብር በወጣ ቁጥር ኢንቦክስሽ ላይ የሚላከው ነገር ይኖራል። ኦኬ ያ ሁሉ ነገር እያለ እርግጥ የቤተሰብ ጥፋት ነው ላልሽው፣ ያ የቤተሰብ ጥፋት ሊሆን ይችላል። አንድ ልጆቿ የምትወድ እናት ልጆቿ 18 ዓመት ሳይሞላቸው ስራ እንዲሰሩ መፍቀድ የለባት። ከተሻለ
ግን እዚህ ከስራም የባሰ ስራ ነው። እዚህ ሌሊት ሙሉ ቁጭ ብለው ድጋሚ ትምህርት ሃይስኩል ሄደው ከባድ ነው።